ሰላም ጋይስ፣ ዛሬ አንድ ለክላይንት የሰራሁትን ፕሮጀክት አሳያችኋለሁ። ፕሮጀክቱ ምንድነው? አንድ ዌብ ቤዝድ የሆነ ጂም ማኔጅመንት ሲስተም ነው እና ላሳያችሁ። ይሄ እንግዲህ እንደምታዩት መጀመሪያው ላይ ዌብሳይት እንደገባን የምናገኘው ሆም ፔጅ ነው። ምንድነው ሾርት የሆኑ ስለ ጂሙ ዲስክሪፕሽኖች፣ የተወሰኑ ዲስክሪፕሽኖች አሉ ማለት ነው። እዚህ ጋር ፊቸርድ ኮንተንቶች አሉ። እዚህ ጋር የጂም ሜምበሮች የሰጡ ቴስቲሞኒያሎች ምናምን እዚህ ጋር ይቀመጣል ማለት ነው። ቀጣዩ ፔጅ ሳሳያቸው ኤክሰርሳይዝስ የሚለው ፔጅ ላይ ጂሙ የሚሰጣቸው ኤክሰርሳይሶች አሉ። እዚህ ላይ ምን ምን አለ? ኤሮቢክስ አለ፣ ቦክሲንግ አለ፣ ዌይት ሊፍቲንግ እና ካሊስቴኒክስ ወርክአውቶች አሉ ማለት ነው። እና ለእያንዳንዱ ኢንትሮዳክሽን ቪዲዮ ኢንቴግሬት አድርጌለታለሁ ማለት ነው። ያው ለምሳሌ የኤሮቢክስ ኢንቴግሬት ያደረግኩትን ኢንትሮዳክሽን የሚሆን ለኤክሰርሳይዝ ኢንትሮዳክሽን የሚሆን የተወሰነ ለሜምበሮቹ የተወሰነ ሃይላይት የሚሰጥ ቪዲዮ አስገብቻለሁ። ይሄን ይመስላል ማለት ነው። ለእያንዳንዱ ኤክሰርሳይዝም እንዲሁ የራሳቸው ቪዲዮዎች ያላቸው ማለት ነው። እዚህ ከትሬነር ፔጅ ላይ ስናይ የጂሙ ትሬነሮች እዚህ ላይ ሊስት ይደረጋሉ ማለት ነው። እያንዳንዱ ትሬነር ከነ ዲስክሪፕሽናቸው ከነ ሶሻል ሚዲያ አካውንታቸው እዚህ ላይ ይቀመጣሉ። በአድሚኑ ማለት ነው። እዚህ ጋር ፕሮፋይላቸውን ቪው እያደረገ አንድ ክላይንት የጂሙ ሜምበር ምን ማድረግ ይችላል? ቡክ ሴሽን ቡክ ማድረግ ይችላል ማለት ነው። አባውት አስ ፔጅ ላይ ደግሞ ስለ ጂሙ ሚሽን ተቀምጧል። ኦፈር የሚያደርጉት ሰርቪስ ምናምን ተቀምጧል። ፕራይሲንጋቸው ፕራይሲንግ ፔጅ ላይ ስናይ ደግሞ ምንድነው ሁለት አይነት ፓኬጆች ያሉት ጂሙ ሰልፍ ድሪቨን እና ዊዝ ትሬነር ሁለት አይነት ፕሪፈረንሶች አሉ ማለት ነው። እንግዲህ የመጀመሪያው 3000 ኢቲቢ ፐር መንዝ ይላል። ሶሎ ለብቻው ትሬን የሚያደርግ ሰው 3000 ይከፍላል ማለት ነው። ሁለተኛው ደግሞ ፖፑላር የሆነው 5000 ኢቲቢ ፐር መንዝ ይላል። ከትሬነር ጋር የሚሰራ ከሆነ 5000 ይከፍላል ማለት ነው። እና ያው እንደምታዩት በጣም ጸዴና ኢንተራክቲቭ የሆነ ፔጅ አለው ማለት ነው። ሎጊን ፔጁ ይሄን ይመስላል። ሳይን አፕ ፔጁ ደግሞ እንደምታዩት ይሄን ይመስላል። እዚህ ጋር እንግዲህ ከታች ፉተር ላይ ያሉ ሴክሽኖች አሉ። እዚህ ጋር የሶሻል ሚዲያ አካውንቶቹ ኮኔክት ተደርገዋል ከጂሙ ጋር ማለት ነው። እዚህ ጋር ፍሪኩዌንትሊ አስክድ ኩዌስችኖች ፔጆቹ እዚህ ጋር አሉ። እዚህ ጋር ሰብስክሪፕሽን ካንስል ማድረግ ይችላሉ ምናምን የሚሉት እዚህ ጋር ተቀምጠዋል። ኮንታክት ለማድረግ ከፈለጋችሁ በኢሜይል ምናምን መላክ ይቻላል። ላይቭ ሎኬሽናቸው ደግሞ ከጉግል ኤፒአይ ጋር ኢንተግሬት አድርጌው እዚህ ጋር ተቀምጧል ማለት ነው። ገብታችሁ ዙም አድርጎ ሰው የቱ ጋር እንደሆነ ማየት ይችላል። ነንበራቸው ምናምን ተቀምጧል። አሁን ደግሞ ሳይን አድርጌ አዲስ አካውንት ክሬት አድርገን እንዴት ፋንክሽን እንደሚያደርግ እናያለን ማለት ነው። በጉግል አውተንቲኬሽን ሲስተሙ ይሰራል እና በጉግል አካውንት አዲስ ክሬት አድርገን እንገባለን ማለት ነው። አዲስ አካውንት እንደምታዩት እንግዲህ ይሄ የሜምበሩ ዳሽቦርድ ነው ማለት ነው። እዚህ ጋር አጠቃላይ የተለያዩ ዳይናሚክ ኮንተንቶች አሉ። እዚህ ጋር ዌይት ትሬንዱ በግራፍ ምናምን ያሳያለታል። እዚህ ጋር የተለያዩ ክላሶች ክሬት የተደረጉ ክላሶች አሉ። እዚህ ጋር ቡክ ማድረግ ይችላል ማለት ነው። ለምሳሌ
ትሬነሩ እዚህ ጋር ቡታ ይላል፣ ወይም ደግሞ እዚህ ጋር ሁለት ትሬነሮች ነው። እዚህ ጋር ትሬነሩን ያሳያል። እዚህ ጋር መች እንደሚጀምር ስንት ሰዓት እንደሚጀምር እና ስንት ሰው መያዝ እንደሚችል ያሳያል ማለት ነው። እዚህ ጋር ቡክ ብናደርግ ቡኪንግ ኮንፊርም ይለናል ማለት ነው። ስሎቱ 4 ሰው ይቀርባል ማለት ነው። ማይ ቡኪንግ ላይ ካንሰል ማድረግ ይችላል ያሳያል ማለት ነው። ፐርፎርማንስ ላይ እዚህ ጋር ዌት ትሬንዱን እዚህ ጋር እየመዘገበ ያህል እንደጨመረ ማየት ይችላል። እዚህ ጋር ደግሞ ከትሬነሩ ጋር ቻት የሚያደርግበት ቻቲንግ ሲስተም አለው ማለት ነው። እዚህ ጋር ሪሶርስ ላይ ደግሞ ምንድን ነው የሚቀመጠው? በአድሚኑ በትሬነሩ የተላከልትን የተለያዩ የወርክአውት ፕሮግራም ሊሆን ይችላል፣ የሚል ፕሮግራም ሊሆን ይችላል። እነሱ ፋይሎች ከዚህ ጋር ዳውንሎድ ማድረግ ይችላል ማለት ነው። እዚህ ጋር ፕሮፋይል ሴቲንግ አለው። ፕሮፋይሉን አፕዴት ማድረግ ይችላል። ፓስወርዱ ምናምን አፕዴት ማድረግ ይችላል። እዚህ ጋር ደግሞ በአድሚኑ የተላከ አናውንስመንት ሲሆን እዚህ ላይ ማየት ፖፕአፕ ሜሴጅ ይመጣለታል። እሱ ማየት ይችላል ማለት ነው። አሁን ደግሞ በትሬነር አካውንት እንግባና ያለውን ፊቸር ላሳያችሁ። የትሬነር ዳሽቦርዱ ደግሞ ይህን ይመስላል። እዚህ ላይ ኦቨርቪው ይቀመጣል። ስንት ክላሶች እንዳሉ፣ ስንት ክላይንቶች በሱ ስር ስንት ትሬን የሚያደርጋቸው ሰዎች እንዳሉ እዚጋ ይቀመጣሉ። አፕካሚንግ ክላሶች እዚጋ ይቀመጣሉ። ማይ ክላይንትስ ብሎ እዚጋ ማየት ይችላል ማለት ነው። አሁን የመዘገብ ነው። አሁን ሳይን አፕ ያደረገው ሰው እዚጋ አለ ማለት ነው። ሜሴጅ ማድረግ ይችላል ምናምን፣ እሱም እንደዛው እናየዋለን። ከዚህ በፊት የነበሩት ክላሶች እዚህ ጋር ያው ያለው ነው ማለት ነው። ቻቲንግ ሲስተም አለው። ከትሬን ከሚያደርገው ሰው ጋር እዚህ ጋር ቻት ማድረግ ይችላል ማለት ነው። ሼርድ ፋይል ላይ ምንም የለም ለአሁኑ፣ ግን ሼር ማድረግ ይችላል ማለት ነው። እዚህ ጋር መርጦ እዚህ ጋር ክላይንት ሰሌክት ያደርጋል። ዘን እዚህ ጋር ኤክሰርሳይዝ ዲስክሪፕሽን ታይትሉን ይጽፍና አፕሎድ ያደርጋል ማለት ነው። እንዲሁም ፕሮፋይሉን ኤዲት ምናምን ማድረግ ይችላል ማለት ነው። አሁን ደግሞ ወደ ዋናው ፋንክሽናል ዩኒቱ እዚህ ዌብሳይት ቤዙ ወደ አድሚን ዳሽቦርዱ ላሳያችሁ። ይመስላል ኦቨርቪው እዚህ ላይ ይቀመጣል። ስንት ሜምበሮች እንዳሉ፣ ስንት ቶታል ትሬነሮች፣ ስንት አክቲቭ ክላሶች እንዳሉ እዚህ ጋር ያስቀምጣል ማለት ነው። ሜምበር ላይ ሜምበር ሊስት ማየት ይችላል። የሜምበሮችን አካውንት ዲአክቲቬት ማድረግ ይችላል። ሌላ ደግሞ በደንብ ቪወር ስንት ክላሶችን ቡክ አድርጓል የሚለውን ማየት ይችላል ማለት ነው። እያንዳንዱ ክላይንት አድሚኑ ማለት ነው። ዘን ትሬነር ላይ ስንሄድ ደግሞ ትሬነሮችን አድ ማድረግ ይችላል። ቀደም ትሬነር ፔጅ ላይ እንዳየነው ሙሉ ዲስክሪፕሽናቸውን ከሶሻል ሚዲያ አካውንታቸው ከፕሮፋይል ከፒክቸራቸው ጋር አድርጎ እዚህ ጋር የትሬነሮቹን ዲስክሪፕሽን ጽፎ አፕሎድ ማድረግ ይችላል ማለት ነው። እና እዚህ ጋር አካውንታቸውንም ቪው ማድረግ ይችላል ማለት ነው። አሳይንድ የሆነበት ክላስ 5 አለ ማለት ነው። በዚህ በደንብ ያሳየዋል ማለት ነው። ለትሬነሩ ለአድሚኑ እዚህ ጋር እስካሁን ክላስ አድሚኑ ነው ክላስ ክሬት ማድረግ የሚችለው። ታይትሉን ይጽፋል፣ ትሬነሩን አሳይን ያደርግና ሰዓቱን እና ካፓሲቲውን አስገብቶ ሴቭ ይላል። ክላሱን ያመጣለታል ማለት ነው። ለተጠቃሚ አናሊቲክስ ላይ ቁጥራዊ የሆኑ መረጃዎችን ያስቀምጣል። ሜሴጅ ላይ ደግሞ ከትሬነሮች ጋር ምን ማድረግ ይችላል? ቻት ማድረግ ይችላል ማለት ነው። እና አድሚኑ አናውንስመንት ሲኖር ደግሞ እዚህ ጋር አናውንስመንቶቹን ለኦል ዩዘር ወይም ደግሞ ለሜምበር ኦንሊ ወይም ደግሞ ለትሬነር መርጦ
ምንድነው ፕራዮሪቲንም ወደ ሃይ ነው urgent ነው የሚለው መጥቶ ሳብጀክቱን ጽፎ ስለ አናውንስመንቱ ዲስክሪፕሽን ጽፎ አፕሎድ ማድረግ ይችላል ማለት ነው። ይሄ ደግሞ ሌላ ትሬነሩ ሌላ አድሚኖችን ክሬት የሚያደርግ ከሆነ ኦነሩ የዌብሳይቱ ኦነር ይሄ የሱፐር ዩዘር አድሚን ነው። ሌላ አድሚኖችንም ክሬት ማድረግ ይችላል ማለት ነው። እነዚህ ክሬት የሚደረጉት አድሚኖች ምን ማድረግ አይችሉም፣ ሌላ አድሚን ክሬት ማድረግ አይችሉም፣ ግን ሌሎቹን ሰርቪሶች ማግኘት ይችላሉ። እዚህ ጋር ማኔጅ አድሚን የሚለው ለሱፐር ዩዘሩ ወይም ደግሞ ለሱፐር አድሚኑ ብቻ ነው የሚሰራው ማለት ነው። እዚህ ጋር አክቲቭ ነው እና ዲአክቲቬት ማድረግ ይችላል፣ ዲሌት ማድረግ ይችላል ማለት ነው። አድሚኖችን አካውንት ፕሮፋይል ላይ እንደምናየው አድሚን ፕሮፋይሉን በሌሎቹ መልክ እንደ ሌሎቹ ማስተካከል ይችላል ማለት ነው። ይሄን ይመስላል እና በስልክ ላይም በጣም ሪስፖንሲቭ የሆነ ዲዛይን አለን ማለት ነው። ባሳያችሁ ይሄን ይመስላል። ስሞለር ስክሪን ላይ ሲታይ እንደዚህ ነው የሚመስለው ማለት ነው ዌብሳይታችን። ስሞለር ስክሪን ላይ እንደዚህ በጣም ሪስፖንሲቭ ነው ማለት ነው። ይህን ይመስላል። ሌላ ለተጨማሪ መረጃ በውስጥ ማናገር የምትፈልጉኝ ባዮ ላይ ፖርትፎሊዮን አስቀምጫለሁ። እዛ ሙሉ ሌላ የሶሻል ሚዲያ አካውንቶችም አሉ። በዛ ማናገር ትችላላችሁ።